በመጀመሪያዎቹ የትውውቅ ቀናት ወይንም ወራት ወንድ ልጅ አንቺ ሳታውቂው በርካታ ነገሮችን በትኩረት ያስተውላል። እነዚህ ነገሮች አንቺን ለቀልድ ወይንስ ለቁም ነገር እንደሚፈልግሽ የሚወስኑለት መረጃዎች ናቸው። በመጀመሪያዎቹ ጊዜያት ወንድ ልጅ በአንቺ ላይ የሚያስተውላቸው ነገሮች ላዩን ከሚታዩት ይልቅ ወደፊት አብሮሽ ለመኖር ትመቸኛለች ወይ የሚሉትን ጥልቅ ፍንጮች ነው። በአንቺ ላይ የሚያስተውላቸው ነገሮች ወደ ጥልቅ ግንኙነት ለመግባት እንደ መመርመሪያ ያገለግሉታል። በመጀመሪያዎቹ ጊዜያቶች ሊመረምርሽ፣ ሊያስተውልሽ የሚፈልጋቸውን ነጥቦች በዛሬው ቪዲዮ እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ የንግግርና የአነጋገር ዘይቤ። ይህ በርቀት ውስጥ የመጀመሪያው መመዘኛ ነው። አዳማጭነትሽ ነው። እሱ ሲያወራ በጥሞና ትሰሚዋለሽ ወይስ ስለ ራስሽ ብቻ ነው የምታወሪው? የቃላት አጠቃቀምሽ፣ የምትጠቀሚያቸው ቃላቶች ጨዋነት የተሞላባቸው ናቸው ወይንስ ሸካራ ናቸው? ምላሽ የምትሰጭበት ፍጥነት፣ ለመልእክቶቹ የምትሰጪው ምላሽ ፍጥነቱ እንዴት ነው? በጣም አርፍዶ ነው ወይስ ወዲያው? ይህ ላንቺ ያለውን ቦታ ይወስነዋል። በመጀመሪያው ሰሞን ተፈላጊነቷ ምን ያህል ነው ብሎ ይገምታል። መልእክት ስትላላኩ ወዲያው የምትመልሽ ከሆነ በጣም ጓጉታለች ብሎ ሊያስብ ይችላል። በጣም የምታረፍች ከሆነ ደግሞ አልፈለገችም ወይንም ሌላ ሰው አላት ብሎ ሊጠራጠር ይችላል። ስለዚህ ያለሽን ሚዛናዊ ፍላጎት ያስተውላል። ሁለተኛ፣ በራስ መተማመን። ወንዶች አንዲት ሴት ስለ ራሷ የምታስበውን ነገር በፍጥነት ይረዳሉ። ስለ ራስሽ ያለሽን አመለካከት ያስተውላል። ራሷን የምታከብርና በችሎታዋ የምትተማመን ሴት ማራኪነቷ ይጨምራል። ቆንጆ ነኝ ወይንም ትወደኛለህ የሚሉ የጥርጣሬ ጥያቄዎችን በብዛት የምታበዥ ከሆነ በራስ መተማመን ችግር እንዳለብሽ ሊጠረጥር ይችላል። ሶስተኛ፣ ውጫዊ አቀራረብ። በቪዲዮ ስትገናኙ ወይንም ፎቶ ስትላላኩ ጽዳትና አለባበስሽን ያያል። ለራስሽ የምትሰጪው ጥንቃቄ ወይንም ሰልፍ ኬር ያስተውላል። ፈገግታሽን፣ ሳቂታና ፊትሽ ብሩህ ከሆነ ላንቺ ያለው ሳቢነት ይጨምራል። አራተኛ፣ ፍላጎትና የማወቅ ጉጉት። ስለ እሱ ህይወት፣ ስለ ስራውና ቤተሰቡ የምትጠይቂው ጥያቄ ካለ እውነተኛ ፍላጎት አላት ብሎ ያስባል። ዝም ብለሽ የምትሰሚ ብቻ ከሆንሽ ግን ተገዳ እየተገናኘን ነው የሚል ጥርጣሬ ሊያድርበትም ይችላል። አምስተኛ፣ ስሜታዊ መረጋጋት፣ አዎንታዊነት ወይንም ፖዚቲቪቲ። ስታወሩ ሁልጊዜ ስለ ችግርና ስለ መከራ የምታወሪ ነሽ ወይስ ተስፋ የምትሰጪ? ቀናነት፣ ለሰዎች ያለሽ አመለካከትና ለነገሮች የምትሰጪው ትርጉም ምን ያህል ቀና እንደሆነ ያስተውልሻል። ስድስተኛ፣ ነፃነት ወይንም ኢንዲፔንደንሲ። በህይወትሽ የራስሽ ስራ ወይንም ትምህርት አለሽ ወይስ ቀኑን ሙሉ የእሱን ስልክ ብቻ ነው የምትጠብቂው? የራሷ ህይወትና ዓላማ ያላት ሴት ወንድ ልጅ እንዳይሰለቻትና እንዲያከብራት ታደርገዋለች። ሰባተኛ፣ የገንዘብና የጥቅም አመለካከት። ወንዶች በመጀመሪያው ሰሞን ሴት ልጅ ስለ ገንዘብ የምታነሳውን ነገር በጥንቃቄ ያዳምጣሉ። ምን ገዛህ፣ ምን አለህ የሚሉ ጥያቄዎች የምታበዥ ከሆነ ለጥቅም ነው የምትፈልገኝ የሚል ስጋት ይገባዋል። ስለ ራስሽና ስለ ራስሽ ጥረት የምታወሪ ከሆነ ግን የምትረዳኝ እንጂ ሸክም የምትሆንብኝ አይደለችም ብሎ ያስባል። ስምንተኛ፣ ድንበር ማክበር። የግል ነፃነቱን ምን ያክል እንደምታከብሪለት ያስተውላል። ለምሳሌ ስራ ላይ ሆኖ ካልመለሰልሽ የምትቆጭ ከሆነ ወደፊት ታስጨንቀኛለች ብሎ ይሰጋል። የራስሽንም ክብርና ድንበር የምታስከብሪ ከሆነ ለምሳሌ የማይገቡ ንግግሮችን ወዲያው የምታስቆሚ ከሆነ ይበልጥ ክብር ይሰጥሻል። ዘጠነኛ፣ የማሰብ ችሎታና ብስለት። ወንድ ልጅ በመጀመሪያዎቹ ቀናት ከዚች ሴት ጋር ከፍቅር ውጪ ሌላ ቁም ነገር ማውራት እችላለሁ ወይ ብሎ ያስባል። በዓለም ላይ ስላሉ ነገሮች፣ ስለ ስራ ወይንም ስለ እውቀት ያለሽን ግንዛቤ በጣም ይስባል። ቆንጆ ብቻ ሳይሆን አእምሮ ያላት ሴት የሚለውን መደምደሚያ ላይ ለመድረስ ሊለቅሽ አይፈልግም። አስረኛ፣ ትህትናና የቤተሰብ ሴት። ስለ ወላጆችሽ ስታወሪ የምትጠቀሚው ቃል፣ ለሰዎች ያለሽ አክብሮትና የሃይማኖትሽ ጥንካሬ ካለሽ በጣም ያስተውላል። ይህች ሴት ለልጆቼ ጥሩ እናት መሆን ትችላለች የሚለውን ጥያቄ በወንዶች አእምሮ ውስጥ ገና በጧቱ ይመላለሳል። 11ኛ፣ ተፈጥሯዊነት። በቪዲዮ ስትገናኙ በጣም ተኳኩለሽና ተለዋውጠሽ ነው የምትቀርቢው ወይስ ቀለል ባለ ማንነትሽ? ወንዶች ሜካፕ የሌለበትን እውነተኛ ፊትሽንና ድምጽሽን ለማየትና ለመስማት ይፈልጋሉ። ሰው ሰራሽነትሽ ከበዛበት እውነተኛ ማንነትሽን ለመረዳት ይቸገራል። 12ኛ፣ የሚስጥር አጠባበቅና የንግግር ቁጥጥር። ገና በጅምር ላይ ስትሆኑ ስለ ሌሎች ሰዎች፣ ስለ ጓደኞች ወይንም የቀድሞ ፍቅረኛሽ የምታወሪውን ነገር በትኩረት ያዳምጣል። የሌሎች ሚስጥር አሳልፈሽ የምትሰጭ ከሆነ እኔንም ነገር እንዲህ ልታደርገኝ ይሆናል የሚል ጥርጣሬ ያድርበታል።
ስለ ቀድሞ ግንኙነትሽ በጥላቻ የምታወሪ ከሆነ አሁንም ድረስ በግጭት ውስጥ እንዳለሽ ለቁም ነገርም ዝግጁ እንዳልሆንሽ ያስባል። 13ኛ ቀልድና ጨዋታን የመረዳት ችሎታ። ወንዶች በመጀመሪያዎቹ ቀናት ቀለል ያለች ሴት ይወዳሉ። እሱ የሚቀልዳቸውን ቀልዶች የመረዳትና የመሳቅ ብቃትሽ በጣም ይስባል። ሁሉንም ነገር በቁም ነገር የምትተረጉሚና ለምን እንዲህ አልከኝ ብለሽ ቶሎ የምትቀየሚ ከሆነ ኑሮዋ ከባድ ነው ብሎ ሊሸሽሽ ይችላል። 14ኛ ማህበራዊ ሚዲያ አጠቃቀምሽ። በርቀት ፍቅር ውስጥ ስለሆንሽ በማህበራዊ ሚዲያ ፌስቡክ፣ ኢንስታግራም ወይንም ቲክቶክ ላይ የምትለቂያቸውን ነገሮች ያስተውላል። የምትለጥፊያቸው ፎቶዎች፣ የምትጽፊያቸው ጽሁፎችና ከሰዎች ጋር የምታደርጊው ግንኙነት ማንነትሽን እንደሚገልጽ ያውቃል። በጣም ብዙ ወንዶች ላይክ የሚያደርጉልሽና አንቺም ለሁሉም ምላሽ የምትሰጪ ከሆነ የእምነት ጥያቄ ሊያጭርበት ይችላል። 15ኛ በችግር ጊዜ የምታሳዩ ባህሪ። ትንሽ ያልተጠበቁ ነገሮች ሊፈጠሩ ይችላሉ። ለምሳሌ ኢንተርኔት ሲቋረጥ ወይንም ስልክሽ ሲዘጋ የምታሳዩን ትዕግስት ይለካል። ወዲያው የምትበሳጭ ከሆነ ብስለት ይጎድላታል ብሎ ያስባል። ነገሮችን በተረጋጋ ሁኔታ የምታሳልፊ ከሆነ ግን ለቤት የምትሆን አስተዋይ ሴት ናት ብሎ ይደመድማል። 16ኛ ንጽጽር። ወንድ ልጅ በመጀመሪያው ሰሞን አንቺን ከሌሎች ሴቶች ጋር ወይንም ከሚያውቃቸው ሰዎች ጋር ሊያወዳድርሽ ይችላል። እንደ ሌሎቹ ገንዘብ ጠያቂ ናት ወይስ አይደለችም? እንደ ሌሎቹ በራሷ የማትተማመን ናት ወይንስ ጠንካራ? በዚህ ንጽጽሮች ውስጥ ለየት ብለሽ ከታየሽው ወይንም ዩኒክ ከሆንሽ በፍጥነት ልቡን ታሸንፊያለሽ። ወንድ ልጅ በመጀመሪያዎቹ ቀናቶች የሚያስተውለው ወጥነትን ወይንም ኮንሲስተንሲ ነው። ዛሬ የምትይው ነገር ከነገው ንግግርሽ ጋር ይጣጣማል? ባህሪሽ በየቀኑ ይለዋወጣል ወይስ ረጋ ያለ ነው የሚለውን አይቶ ውሳኔ ላይ ይደርሳል። በንግግራችሁ መሃል እሱ በብዛት የሚደነቀው በምንድን ነው? ለምሳሌ በአስተሳሰብሽ፣ በድምጽሽ ወይስ በምትሰጪው አስተያየት? ይህንን ማወቅሽ እሱ በአንቺ ውስጥ ምን እያስተዋለ እንደሆነ ይነግርሻል። በመጀመሪያዎቹ ጊዜያት ወንድ ልጅ ልክ እንደ ራዳር ነው። እያንዳንዱን ቃልሽንና ድርጊትሽን ይመዝናል። ዋናው ቁልፍ ራስሽን መሆን ነው። ራስሽን ለመሆን ስትሞክሪ እሱ የሚያየው ጥንካሬሽን እንጂ ድክመትሽን አይሆንም። በአጭሩ ወንድ ልጅ በመጀመሪያዎቹ ጊዜያት የሚፈልገው ከዚች ሴት ጋር ወደፊት አብሮ በሰላም ለመኖር እችላለሁ ወይ የሚለውን ጥያቄ መመለስ ነው። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።